እዩ ጩፋ የሚያገለግልበት የትኛውም አዳራሽ ላይ እንዳትሄዱ። ውስጥም ውጭም ያላችሁ በተመሳሳይ ሰዓት አንድ ጊዜ ትነካላችሁ። የእግዚአብሔርን ጸጋ ለመካፈል ከሩቅም ከቅርብም ወደ ክራይስት አርሚ የታደማችሁ መጽናናት፣ ፈውስ፣ ነፃ መውጣት፣ ሐዘን በደስታ ለቅሶ በሳቅ ወደሚቀየርበት ጌታ ወደ መሰራበት እንኳን ደህና መጣችሁ። ከፊት እስከ ውጪ ሰው ይነካል። እግዚአብሔር በዚህ ስፍራ አለ። ሌላው ሜን ጌታ አካባቢ በጣም ክራውድድ ነውና ሳውንድ ሲስተም የሚቆጣጠሩ ሰዎችን እዛ አካባቢ ያላችሁ እንድታግዟቸው እላችኋለሁ። ጌታ ይባርካችሁ። እጆቻችንን አንስተን ከኔ ጋር ለሁለት ደቂቃ አብረን እንጸልይ የጌታን ቃል ለመስማት። ክብር ይሁን ኢየሱስ። ዛሬ ማለዳ በመደነቅ እናመሰግንሃለን፣ በመገረም እናመሰግንሃለን። ለዘላለም ክብር ለስም ይሁን። እንዳንተ ያለ ታላቅ አምላክ የለም። ክብር በሰማይ፣ ክብር በምድር፣ ክብር ከምድር በታች ለዘላለም ለስም ይሁን። ለአብ ይሁን፣ ለወልድ ይሁን፣ ለመንፈስ ቅዱስ ይሁን፣ ለአንድ አምላክ ይሁን። በዚህ ስፍራ የተገኘ ተጽናንቶ ይመለስ። ሳይፈወስ ማንም አይመለስ። ተረኛ የሆነ ሰው ይፈወስ። ተረኛ የሆነ ሰው ይፈታ። ተረኛ የሆነ ሰው ይጎበኝ። ተረኛ የሆነ ሰው ይሳቅ። ተረኛ የሆነ ሰው ይነካ። ተረኛ የሆነ ሰው በሩ ይከፈትለት። ተረኛ የሆነ ሰው እየዘለለ ወደ ቤተ መቅደስ ይግባ። ተረኛ የሆነ ሰው የመነጋገሪያ አጀንዳ ይሁን። ተረኛ የሆነ ሰው ከእግዚአብሔር እጅ ጋር ይገናኝ። የጥልቁ መንፈስ ይወጋ። የኢሉሚናቲ መንፈስ ይወጋ። የሉሲፈር መንፈስ ይወጋ። የወጣቶችን ማይንድ ኮንትሮል የሚያደርግ ኃይል ይወጋ። በሰዎች ውስጥ ሆኖ የሚሰራ ኃይል ይታሰር። ጸጋን የሚቃወም ይወጋ። መንፈስ ቅዱስን አሰራር የሚቃወም ይመታ። ጌታ እግዚአብሔር ሆይ ጥልቅ የሆነውን መመርመር የሚችል ያንተ መንፈስ ዛሬ እንደገና ይጎበኘን። ስለዚህች ድንቅ ቀን እናመሰግንሃለን። አሜን በሆነው በኢየሱስ ስም ሃሌሉያ።